ሰላም የተወደዳችሁ የከሁሉ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? ለሰዓቱ ሰበርና ወቅታዊ መረጃዎችን ይዘን ቀርበናል። አብራችሁን ሁኑ። ከሌላ ወንድ ጋር ግንኙነት ጀምራለች በሚል የገዛ እጮኛውን በጩቤ ወቅቱ የገደለው ግለሰብ በእስራት ተቀጣ። በዝርዝር እናየዋለን። በአዲስ አበባ በመኖሪያ ግቢ በተሰራ የፍሳሽ ማጠራቀሚያ ታንከር ውስጥ እድሜው 7 ዓመት የሆነ ታዳጊ ሕይወቱ አለፈ። የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን ከሀገራቸው ባለፈ ወደ 3ኛ ሀገር እንዲያባረር ፍቃድ ሰጥቷል። ኢራን የተኩስ አቁም ስምምነቱን በመጣሷ ከባድ የሆነ ጥቃት ይከተላታል ሲል የእስራኤል መከላከያ ሚኒስቴር ገለጸ። እነዚህና ሌሎች መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ። ከሌላ ወንድ ጋር ግንኙነት ጀምራለች በሚል የገዛ እጮኛውን በጩቤ ወቅቱ የገደለው ግለሰብ በእስራት ተቀጣ። በኮንጎ ዞን ከና ወረዳ ፋሼ ቀበሌ ልዩ ስሙ ኮንተላ ወንዝ ተብሎ በሚጠራው አካባቢ ግንቦት 3 ቀን 2017 ዓ.ም የወንጀል ድርጊቱ ተፈጽሟል። ግለሰቡ ኩሻቦ ክራዋ ሲሆን እጮኛውን በመምህርት ተዋበች ኩሲያ ከሌላ ወንድ ጋር ግንኙነት ጀምራለች በሚል ጥርጣሬ በአሰቃቂ ሁኔታ በጩቤ ደጋግሞ ወቅቶ መግደሉን ተከትሎ በቁጥጥር ስር ውሏል። ፖሊስም በተከሳሹ ላይ የምርመራ መዝገብ በማጣራት ለኮንሶ ዞን ፍትህ መምሪያ የላከ ሲሆን የምርመራ መዝገብ የደረሰው የኮንሶ ዞን አቃቢ ሕግ በተከሳሽ ላይ ክስ መስርቶ ለኮንሶ ዞን ከፍተኛ ፍርድ ቤት ልኳል። የኮንሶ ዞን ከፍተኛ ፍርድ ቤት ከአቃቢ ሕግ የደረሰውን ክስ ሲመረምር ከቆየ በኋላ ሰኔ 13 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ኩሾቦ ኩራማ በፈጸመው የግድያ ወንጀል ጥፋተኛ ነው በማለት ተከሳሽን ያርማል፣ ሌሎችን ያስተምራል በማለት በ25 ዓመት ጽኑ እስራት እንዲቀጣ ተወስኗል። ተከሳሹ ወንጀሉን የፈጸመው ማለዳ ሲሆን ብሎም በአሳቻ ሰዓትና ስፍራ በመሆኑ የወንጀሉ አፈጻጸም አሰቃቂ በመሆኑ ምክንያት ቅጣቱን እንዳከበደው ከኮንሶ ዞን ከፍተኛ ፍርድ ቤት ያገኘነው መረጃ ያመለክታል። በአዲስ አበባ በመኖሪያ ግቢ በተሰራ የፍሳሽ ማጠራቀሚያ ታንከር ውስጥ እድሜው 7 ዓመት የሆነ ታዳጊ ሕይወቱ አለፈ። ትናንትና ሰኔ 16 ቀን 2017 ዓ.ም ከሰዓት በኋላ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ጋርመንት አካባቢ በመኖሪያ ግቢ ውስጥ በተሰራው የፍሳሽ ማጠራቀሚያ ታንከር ውስጥ እድሜው 7 ዓመት የሆነ ታዳጊ ሕይወቱ ማለፉን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ታዳጊው ሕይወቱ ያለፈው ምክንያት የፍሳሽ ማጠራቀሚያ ታንከር ምንም አይነት ከለላ ያልተደረገለትና የታንከሩ ክዳንም ክፍቱን የነበረ መሆኑን የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ተናግረዋል። በጋራና በተለያዩ መኖሪያ ቤቶች ቅጥር ግቢ ውስጥና አካባቢ የታዳጊዎችን ጨዋታና እንቅስቃሴ የሚኖር በመሆኑ አካባቢዎቹ ምቹ መደረግ እንዳለባቸው ኮሚሽኑ አሳስቧል። በመሰል ቦታዎችና ቅጥር ግቢ ውስጥ የሚገኙ የፍሳሽ ማጠራቀሚያ ታንከሮች ላይ በቂ ከለላና ክዳን በማድረግ ቸልተኝነትን በማስወገድ ሊያጋጥሙ የሚችሉ አደጋዎች አስቀድሞ መከላከል ይገባል። ከዚህም ቀደም በቂርቆስ ክፍለ ከተማ በመስቀል ፍላወር አካባቢ በመኖሪያ አፓርታማ ቅጥር ግቢ ውስጥ፣ በአዲስ ከተማ ክፍለ ከተማ አዲሱ ሚካኤል አካባቢ ባለ ኮንዶሚኒየም ግቢ ውስጥ ክዳንና መከላከያ ባልተደረገበት የፍሳሽ ማጠራቀሚያ ታንከር ውስጥ 2 ታዳጊዎች ገብተው ሕይወታቸው ማለፉ ይታወሳል። የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን ከሀገራቸው ባለፈ ወደ 3ኛ ሀገር እንዲያባረር ፍቃድ ሰጥቷል። የታችኛው ፍርድ ቤት ስደተኞች ወደ 3ኛ ሀገር ሲባረሩ ሊያጋጥማቸው የሚችለውን ችግር ለመንግስት ባለስልጣናት እንዲያስረዱ ትርጉም ያለው እድሜ እንዲሰጣቸው ያስተላለፈው ትዕዛዝ ጠቅላይ ፍርድ ቤቱ 6-3 በሆነ ድምጽ ሽሮታል። ውሳኔው 3 ዳኞች ህገወጥነትን የሚያበረታታ ነው በማለት ተቃውመውታል። ባለፈው ግንቦት ወር በማይናማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቬትናም ስደተኞች በትራምፕ አስተዳደር ትዕዛዝ ከሀገራቸው ውጭ ወደ ደቡብ ሱዳን በሚሄድ አውሮፕላን ላይ ተሳፍረው መላካቸውን ቢቢሲ በዘገባው አስታውሷል።